ከዚህ ሽማግሌ አሰልጣኝና ከዚህ ሸበላ ወጣት አሰልጣኝ ማን የተሻለ አሰልጣኝ ይመስላችኋል? ይሄ ሽማግሌ አሰልጣኝ ያላሳካውን አሌክስ ፈርጉሰን ያላሳካውን በእንግሊዝ ፕሪሚየር ሊግ ታሪክ ይሄ መላጣ ግሽጣራስ ፔፕ ጋርዲዮላ ያላሳካውን በእንግሊዝ ፕሪሚየር ሊግ ታሪክ ይሄ ጤባራም ጆዜ ሞሪኖ በእንግሊዝ ፕሪሚየር ሊግ ምድር ላይ ያላሳካውን ታሪክ የኔው ወጣቱ ለግላጋው ጀግናው አሰልጣኝ ሚካኤል አርቴታ ሊያሳካው ከጫፍ ደርሷል። ካራባኦ ካፕ ፍጻሜ ለመድረስ አንድ ጎል ብቻ ወይም ደግሞ በራሱ በኤሚሬትስ ሜዳ አቻ መውጣት በቂው ነው ለፍጻሜ አልፎ ሲቲን ለመግረፍ። ዩኤፋ ቻምፒየንስ ሊግ 16 ውስጥ ገብቷል። ከ8 አግብቶ ተጫውቶ 8ቱንም አሸንፎ አውሮፓ ላይ የሚያቆመው ቡድን አልተገኘም። ከዛ ኤፍኤ ካፕ በቤንች እየተመራ 16 ውስጥ ገብቷል። እንግሊዝ ፕሪሚየር ሊግ በ4 ነጥብ እየመራ ነው። 23ኛ ሳምንት ላይ ነው ያለ ነው። ይሄን ቪዲዮ ሴቭ አድርግና ያዘው። ሼባው አሌክስ ፈርጉሰን፣ መላጣው ፔፕ ጋርዲዮላ፣ ጤባራሙ ጆዜ ሞሪኖ፣ ካርሎ አንቸሎቲ የትኛውም እንግሊዝ ፕሪሚየር ሊግ ላይ በጣም ዶሚኔት አድርገዋል ተብሎ የሚታሰቡ የኔው ራሱ አርሴን ዌንገር ያላሳኩትን ይሄ ወጣቱና ለግላጋው አሰልጣኝ ሚካኤል አርቴታ ሙሉ እምነት አለኝ እንደሚያሳካው። ሼር፣ ኮፕ ሊንክ፣ ፎሎ እንዳይረሳ። ይመቻችሁ።